የመንበረ ፓትርያርክ ጠቅላይ ቤተ ክህነት የልማት ተግባራትን ምልዓተ ጉባኤው በከፍተኛ ደረጃ በማድነቅ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በአባታዊ አመራር የፈጸሙት አስደናቂ የሥራ አፈጻጸም በጉልህ የሚታይ ለውጥ ቅድስት ቤተ ክርስቲያንን የሚጠቅም ሉዓላዊ ክብሯን የሚያስጠብቅ ለሁሉም አበው ምሳሌነት ያለው በመሆኑ ምልዓተ ጉባኤው እጅግ ከፍ ባለ ክብር አመስግኗል። በዚህም መሰረት በብፁዕ ጠቅላይ ዋና ስራ አስኪያጁ አባታዊ መሪነት እየተከናወኑ ያሉት ተግባራት ማለትም የቤተ ክርስቲያንን ቀደምት ሰነዶች በዲጂታል ቴክኖሎጂ እንዲደራጁ የተደረገበት ስልት ተጠናክሮ እንዲቀጥል ከ1970 ዓመተ ምህረት ጀምሮ በመጋዘን ተከማይተው የቆዩ በርካታ ልዩ ልዩ መጻሕፍትን የማሰራጨት ሂደት በተጀመረው መንገድ እንዲቀጥል ቅድስት ቤተ ክርስቲያናችን የኢንፎርሜሽንና ኮሙኒኬሽን ተጠቃሚ እንድትሆን የተጀመረው ዘመኑን የዋጀ ቴክኖሎጂ በሁሉም የቤተ ክርስቲያናችን መዋቅር በየደረጃው ተጠናክሮ ተግባራዊ እንዲሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ስር የተጀመሩ የህንፃ ግንባታዎችና አጠቃላይ የልማት ስራዎች በተያዘላቸው ጊዜ ሰሌዳ መሰረት ተጠናቀው ለአገልግሎት እንዲበቁ ሁሉም አህጉረ ስብከትና ባለድርሻ አካላት የበኩላቸውን አስተዋጽኦና ትብብር እንዲያደርጉ ቅዱስ ሲኖዶስ በአጽንኦት ያሳስባል። ኢንደንዴሳ አትያ ጎፍታኒ ኢንደንዴሳ ኢንደንዴሳ አትያ ጎፍታኒ ኢንደንዴሳ ሲነርጌ ሁንደጌሳ ኢንደንዴሳ አትያ ጎፍታኒ ኢንደንዴሳ ኢንደንዴሳ አትያ ጎፍታኒ ኢንደንዴሳ ሲነርጌ ሁንደጌሳ አንጎጌቲ ዋንዱበቲ ኒራወታ አርካጌቲ ባኒና